ሶፊዬና ፉፉዬ ተሞሸሩ። ሶፊዬ እንግዲህ ለድጋሚ ሙሽራት ነው። ካሁን ቀደም ከተውፊቅ ጋር ተሞሽራ ነበረ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተወዳችሁ የተከበራችሁ እንዴ የኔ ውድ ቤተሰቦች እንዴት ናችሁ? እንኳን ደስ አላችሁ። የፉፉዬና የሶፊ ጥምረት የምትፈልጉ በሙሉ ይሄው እንግዲህ እናንተ የሚጠበቀው ውለዱ፣ ክበዱ፣ ትልቅ ደረጃ ላይ ያድርሳችሁ ነው የምትሉ እያላችሁ ዱአ አድርጉ። ማታ ማንም ሰው እንዳይቀር በሶፊ ቤት ትልቅ ድግስ አለ ማለት ነው። እንግዲህ ቤሎ አልብሷት መጥቷል። ፉፉዬ ቀለበቱንም ይዟል፣ አይተናል። ሶፊ እንግዲህ ካሁን ቀደም ያለውን ህይወቴን ስለ ትናንትናው ነገር ረስቼ በአዲስ ምዕራፍ በአዲስ ህይወት ወደፊት መቀጠል ነው የምፈልገው፣ ባክ ተውፊቅ ከህይወቴ ውጣልኝ ብላ ባለችበት ሰዓት ተውፊቅም ያው ከህይወቷ ወጥቷል። የልጅ አባት ሆኛለሁ ብሏል። የልጅ አባትነቱ ሳይሆን አሚርም እንግዲህ ተቀናቃኝ፣ አሚር ደግሞ ሚስቱም ልጅቱም የኔ ናት የሚል ጥያቄ ቀርቧል። እንግዲህ ያን ነገር አብረን የምናየው ይሆናል ወደፊት። ዛሬ ስለ ሶፊና ስለ ፉፉዬ ስናወራ አምሮባቸዋል አይደል? እንዴት አያችሁት? ከማን ጋር ነው የሚያምርባት ሶፊ? መቼም ባለፈ ነገር ክረምት አይዘራም። እሷም ብላለች እስከዛሬ ጊዜ ሰጥቼ ነበረ፣ እድል ሰጥቼ ነበረ፣ አልተጠቀምክበትም። እባክህ ተውፊቅ ከዚህ በኋላ እኔ መኖር እፈልጋለሁ። ማንም ሰው በእኔ ህይወት እንዲወስንልኝ አልፈልግም። ከዚህ በኋላ መኖር የምፈልገው ለተውፊቅ ሳይሆን ለፉፉ ነው። ባለፈው ህይወቴ ተምሬበታለሁ። ቤተሰቦችን አክባሪ፣ እኔን አክባሪ፣ ቤተሰቦችን ከማክበሩ የተነሳ የተውቃችን በደንብ እንኳን ጊዜ ሳንወስድ ነው ለቤተሰቦች ሽማግሌ የላከውና እኔ መቀጠል የምፈልገው ከፉፉዬ ጋር ነው ብላ ነበር። በቀደም ቃሏን አክብራ እንግዲህ ዛሬ ቤሎ ለብሳ መጣለች። ቀለበቱ እንግዲህ ተንበርክኮ ታገብኛለሽ ወይ ሲል ፉፉዬ እናያለን ብዬ ተስፋ አደርጋለሁ። ማንም ሰው እንዳይቀር ማታ በሶፊ ቤት ማለት ነው። ህይወት ይቀጥላል። የእውነት ጠንካራ ሴት በጠንካራ ሴት በስተጀርባ ጠንካራ ወንድ ከጠንካራ ወንድ በስተጀርባ ጠንካራ ሴት ያስፈልጋል። እንግዲህ ሶፊና ፉፉዬ ወደፊት እንደምትሄዱ ተስፋ አደርጋለሁ። አንቺም ጠንክረሽ እሱም ጠንክረው ትናንት ካለፈው ህይወታችሁ ሁለታችሁም ተምራችሁበት እንደምታልፉ ተስፋ አደርጋለሁ። እንግዲህ አማረና እየሰመረ ህይወት ያርግላችሁ። ውለዱ፣ ክበዱ፣ የልጅ እናትና አባት ያድርጋችሁ ነው የምለው። እኔ መቼም ያው እናትነት አይደለ ትላላችሁ። ከዛ አልፎ ደግሞ ያው አንዳንድ ሰዎች ያው ተውፊቅ ማታ ይመጣል የተባለ ተውፊቅ ወዶና ፈቅዶ አምኖበት እኔ የልጅ አባት ሆንኩኝ፣ በቃ የልጁ አባት እኔ ነኝ ያለ ነው አይደለ? አሚሩ ሚስቴን ትመልስልኛለህ ሲል ነበረ። ምን ይካሄዳል የሚለው ነገር አብረን እናያለን። የሶፊና የተውፊቅ ነገር ነው አሁን የሚያሳስበን። የተውፊቅና የሶፊ ነገር ኦሬዲ ሞተ። የሞተ ዘመድ የላችሁም። ያለፈ ክረምት እንግዲህ ዘር እንደማይዘራ ሁሉ ትናንት ነበር፣ አለፈ። ለወደፊቱ ህይወቴ በደንብ የሚስትነት ኃላፊነቴን እዋጣለሁኝ። እርግጠኛ ነኝ ፉፉዬም የባልነት ኃላፊነቱን እንደሚዋጣ ምንም አልጠራጠርም ማለት ነው። አይደለም እኔ ለፉፉዬ በእጅ አይደለም በእግሬ ራሱ ፈርማለሁ። ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው ፍቅር፣ ለሴት ልጅ ያለው እንክብካቤ፣ ለሴት ልጅ ያለው ትትና እንዴ ተውኝ እስኪ ምን ብዬ ልንገራችሁ። ስለዚህ ኃላፊነቱን እንደሚወጣ እኔ በ10 ጣቴ ነው የምፈርምልህ ለፉፉዬ ማለት ነው። እንግዲህ ሶፊዬም ዙሪያ ላይ ያላችሁ ደግሞ ያው ስለ ሶፊ ያው ታውቃላችሁ ብዬ ነው። ምንም አይከፋፉም። እኔ እኮ ብያለሁ የተገፋና የተገፋ ያው ሲገፉ ነው ቅቤዎች የሚወጡትና ተገፋፍተዋልና ሁለታቸውም የተገፉ ናቸው። ሶፊዬም በቱፋ ተገፍታለች። ፉፉዬም ደግሞ በሆነች ሌዲ በሆነ ሴትዮ ተገፍቷል። የተገፋና የተገፋ ሲገናኝ እንግዲህ ታውቃላችሁ ያው ውጤቱ የሚሆነው ፍሬ ነው ማለት ነው። ለዛ ነው እንግዲህ ያማረና የሰመረ ትዳር እንደሚሆንላችሁ ያው መልካም ምኞቴም ነው። ሌላው ሁላችሁ መልካም ምኞታችሁን ተመኙላቸው። ሲቀጥል ደግሞ ሶፊዬ እንደ ጥያቄ ያክል ሶፊዬ ከማን ጋር ነው የምታምረው? ቤሎ ከማን ጋር ነው ያማረባት? ከፉፉዬ ነው ወይስ ከተውፊቅ ነው? ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን። ገንቢ የሆነ ሀሳብ አስተያየታችሁን በደንብ አድርጋችሁ አስቀምጡልኝ። እንደኔ አሁን ከወንድሜ ጋር ሁለቱም ወንድሞች ናቸው፣ ግን ለየት ብሎ ድምቅ ብሎ ከፉፉዬ ጋር አምሮባት በጣም ተውባ በጣም ቆንጅዬ ሁና ሳያት ከፉፉዬ መስለኝ ያው ትንሽ ከፉፉዬ ብዬ እንትን አልኩማ። እናንተስ ምን አያችሁ? እስከሚመስ የቸኮለ የለም። እኔ ቸኩያለሁ። እስከሚመሽ ነው የቸኮልኩት። ተንበርክኮ ታገብኛለሽ ወይ ሲላት ሶፊዬ አዎ የኔ ጠንበለል የኔ ፍቅር ብላ ፉፉዬን ቀለበቱን ስትቀበለው ማለት ነው። አንዳንዶቻችሁ ደግሞ ምንድነው ያላችሁ ኮሜንት ላይ ማታ ተውፊቅ መጥቶ ቤሎን ያስወልቀዋል
እያላችሁ ነበር። እንግዲህ ሚዲያው የሚያምነው ፈረሱ የሚያምነው አብረን የምናየው ይሆናል። ሴት ልጅ ቆረጠች ነው ከዚህ በኋላ። ወንድ ልጅ ቆረጠ ነበር ድሮ፣ ሴት ልጅ ቆረጠች። ሶፊ በቃ ከዚህ በኋላ ከአቋሜ ንቅንቅ አለንም። ከዚህ በኋላ ከፉፉ ጎን ነኝ። እኔ ፉፉ ነኝ፣ ፉፉ የኔ ነው። ተውፊቅ የራስን ህይወት ጀምራል፣ ከራስ ጋር ኑር። እኔ እናንተ እንደ ብራዘር ሲስተር እህትና የወንድምነት ራሱ ግንኙነታችን በነጥብ ውስጥ ነው የሚቀመጠው እያለች ነበረ። ያሳዝናል። ሴት ልጅ ከቆረጠች እኮ አትቁረጥ። ሴት ልጅ እስከምትቆርጥ ነው እኮ። አዝናለሁ። ያው እንግዲህ ምንም የልጅ አባት ብትሆንም የመጀመሪያ ሚስት የመጀመሪያ ባል አይረሳሳም። ተውፊቅ አዝናለሁ ለአንተ። በቃ እኔ ያዘንኩኝ። ያው ለሰርጉ መጥራት አይቀርም። ለሰርጉ መጥራት ስለማይቀር እኔ እንጃ እንዴት ቁመህ እንደምትድራት እርግጠኛ ነኝ። ሰው ለሚወደው ሰው እኮ ግን ደስታ ነው አይደል? ለምትወደው ሰው ደስታ ስለሆነ እርግጠኛ ነኝ። ተውፊቅ ደግሞ ምንም አይነት ቢሆን ለሶፊዬና ለፉፉዬ ሰርግ እንደውም በአገር ባህላችን ጨምሮ አውራጅ ችሎ እንደሚድራቸው አልጠራጠርም ማለት ነው። አይ ሩቅያ እንዴት አቀለልሽው ግን! እንዴት አቀለልሽው! አቤት የቀለበት አያያዙ! አቤት ሰርፕራይዝ አደራረጉ! እኔ ገና ቪዲዮን ሳላየው በቃ ምን ያክል ውስጤ ደስተኛ እንደሆንኩ ልነግራችሁ አልችልም። እናንተስ ምን ነው ሩቅያ? እኔ ነኝ እንደማገባት አልሽሳ። ያው ምንም ማድረግ አይቻልም። ወንድሜም ወንድሜ ነው፣ ሶፊዬም ሶፊዬ ናት። የምፈልገው ነገር ስለሆነ ምንጊዜም ሳቁን፣ ምንጊዜም ደስታውን፣ ምንጊዜም እርገቱን ከሚመኙት ሴቶች እህቶቹ አንዷ እኔ ስለሆንኩኝ ያው እንግዲህ ለማየት ያብቃችሁ ለማለት ያክል ነው። ለቤት አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ስለምታደርጉልኝ ነገር በሙሉ አመሰግናለሁኝ። ስለምታደርጉልኝ ነገር ሼር ስለምታደርጉልኝ ሰብስክራይብ ስለምታደርጉልኝ አመሰግናለሁ የኔ ውድ ቤተሰቦች፣ የኔ ውድ እህቶች፣ ስፔሻሊ የስደት እህት አንጆ በሐቂ ማዕሩ ወለላ ከማ ኺየለይ ቤላ ኽቤላ ቁፂ 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 ሳዳ ቁፂ ቁፂ ልዊ 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 በለድዋ ልዊ ወይ ቁፂ 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 ሳዳ ቁፂ ቁፂ ልዊ 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 በኣኽንደ ዘሐዊ ቁፂ 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 ሳዳ ቁፂ ቁፂ